ሰላም ውድና የተከበራችሁ የሀገሬ ልጆች እንዴት ናችሁ? እኔ ያለው እግዚአብሔር ስም የተመሰገነ ይሁን። እስቲ ኑ አብረን ቁርስ እየበላን ትንሽ የምንወያየው ነገር አለ። ይሆናችኋል፣ ያስተምራችኋል ያልኩትኝ ነገር አንድ ነገር የታዘብኩትኝ በአይኔ ያየሁት ነገር ይዤላችሁ መጥቻለሁ እና ቁርስ እንብላ በመጀመሪያ ምን መሰላችሁ? ይሄ ጉዳይ በተለይ የሚመለከተው መዳም ቤት ሆናችሁ ወርቅ ለመግዛት ያሰባችሁም እንደገና ደግሞ ገዝታችሁ ያስቀመጣችሁም ይመለከታቸዋል። እሺ፣ እና ቪዲዮን ተከታተሉ ያለመሰላቸት። እኔ ብዙ ረዥም ደቂቃ አይደለም የምጭነው፣ በጣም ትንሽዬ ደቂቃ ነው። በጣም የሚሰለች አይደለም እና ትንሽዬ ደቂቃ ስለሆነ አዳምጡ። ከገባችሁም አይቀር ሰብስክራይብ አድርጉኝ፣ አበረታቱኝ። ኮሜንትም ካላችሁ ሀሳብ ካላችሁ በኮሜንት አሳውቁኝ፣ ደስ ይለኛል። እሰማለሁ፣ አስተካክላለሁ። ማስተካከል ያለበት ነገርም ካለ ስለ ራሴ የሚሆን ምንም ይሁን ስለ ምንም ይሁን አሳውቁኝ። እወዳችኋለሁ። ሰብስክራይብ እያደረጋችሁኝ ምንድን ነው መሰላችሁ፣ አንዲት ልጅ መዳም ቤት ሆና ለእናቷና ለራሷ ወርቅ ገዝታለች። ገዝታ ማለት ነው ወደ 3000 ብር 3000 ብር የአረቦቹ ብር ማለት ነው። እና 3000 ብር ሲመነዘር ብዙ ነው፣ ትንሽ አይደለም፣ በጣም ብዙ ነው። በመቶዎች ሺህ የሚቆጠር ብር ነው። ያን ብር እንደውም 3 ዓመት ነው 2 ዓመት ነው በሰራሁት ብሬ ነው የገዛው ነው ያለችው። እና ያንን ወርቅ ምን ታደርጋለች? አትለብስም፣ ሻንጣ ውስጥ ነው ያስቀመጠችው። ሁለቱንም ማለት ነው፣ የእናቷንም የራሷንም። ከዛ መጨረሻ ላይ ያስቀመጠችውን መጨረሻ ላይ ምን ታደርጋለች? ወደ ሀገሯ ልትሄድ ስትል ያማቼ ነው በጣም። እሷ እንግዲህ ምን እንደዚህ እንዳዘገያት እኔ አላውቅም። መጨረሻ ላይ ሻንጣውን ከፍታ ልክ ዛሬ ነው ዛሬ ሆኖም አሁን በዚህ ሰዓት ነው ውጪ ተብላ ነው በረራው በዚህ ሰዓት ነው ተብላ። ከዛ መጨረሻ ላይ መጨረሻ ላይ ሻንጣውን ምኗን ይዛ ልትወጣ ሰዓት ደርሷል። ልትወጣ ማለት ነው። ከፍታ ታያለች። ደረሰኟ ብቻ ነው ያለው፣ የገዛችበት ደረሰኝ አለ። ወርቁ ሁለቱም ፓኬጅ፣ ይሄ የወርቁ ባግ ምንድን ነው የሚባለው? ይሄ ትንሽ የወርቅ ማስቀመጫ የለችም እንደዚች ድቡልቡል ነገር። ከፍታ ስታይ ሁለቱም ላይ ያለው ወርቅ ባዶ ነው፣ የለም። ባዶ ቀፎ ነው ያለው የወርቁ ማስቀመጫ ማለት ነው። እሷ ደግሞ ያየችው ገና በጊዜም ሳይሆን ልትወጣ ስትል ወደ ኤርፖርት ለመሄድ ሻንጣዋን አዘጋጅታ ጭና ለማውጣት ከቤት። እሷ በጣም የከበደው በዚህ ሰዓት ማንም ብላ አምጣ ትበል፣ በምን ተወቀው ማን እንዳነሳባት ወርቁን ማን እንዳደረገ ራሱ አታውቅም። በጣም ታለቅሳለች። ስታሳዝን ብታዋት። ምናልባት አይታችኋትም ሊሆን ይችላል፣ እርግጠኛ ነኝ አይታችሁ ሊሆን ይችላል። እና በጣም ታለቅሳለች። በቃ በጣም የምትሆነው ታጣለች። ግን ማንን ትጠይቅ? ምን ሆንሽ እንኳን ብሎ አጠገቧ የመጣ ሰው ራሱ የለም። ብቻው ክፍል ውስጥ ትሯሯጣለች። ወርቄን ሰረቁኝ ብላ። በነገራችን ላይ አረቦች ያልታወቀባቸው ሌቦች ናቸው። ንጹህ ይመስላሉ፣ ግን ሌባ ናቸው። ማርያምን ሌባ ናቸው። እናንተ የሆነ ቦታ ወጣ ስትሉ ክፍላቸው ገብቶ ራሱ ይበረብራሉ፣ ሻንጣችሁን ከፍቶ ምናምን። በጣም ይሄ ሁሉም ቤት ያለ ነገር ነው። የሚገርመው ነገር። ስለዚህ ወርቅ ስትገዙ በጣም መጠንቀቅ አለባችሁ። አሁን እቺ ልጅ
ፖሊስ አምጥታ ማለት የሆነ ማድረግ ብትችል እንኳን ላድርግ ብትል እንኳን አሁን በሁለት ጉዳት ነው። አንደኛ የበረራው ሰዓት ያልፋታል፣ ይቃጠላል። በራሷ ስህተት ነው የሚቃጠለው። ማን ተመልሰው እንደገና ሁለተኛ ዙር ይቆርጥላታል። ሁለተኛው ደግሞ ከወርቋም አልሆነች። አሁን እቺ ልጅ ስትወዛገብ አስባችኋል? እውነት እንደው ጭንቅላቷ ላይ የሚደርስባት ጉዳት ራሱ ጭንቀቱ እንደዛ ለፍታ የገዛችውን እንደዛ መደንገጧ ራሱ ከባድ ነው በጣም በጣም። እና መጠንቀቅ አለባችሁ። ወርቅ በተለይ ወርቅ ያው እኛ መቼ ነው የምንገዛው? እንደዚህ ቀንሷል ሲባል ማናችን እንገዛለን። እንደው ቀንሷል ሲባል ማንም ሰው ያማረው የተመኘው ወርቅ ካለ ይገዛል። እርግጥ ግን መጠንቀቅ ነው ያለባችሁ። ስትገዙ ምንድን ነው ማድረግ ያለባችሁ መሰላችሁ? ሻንጣ ውስጥ በክፍላችሁ ውስጥ አስቀምጣችሁ የትም አትዙሩ። በቃ ግዙ፣ ሲቀንስ ግዙ። ግን የገዛችሁትን ነገር መጠንቀቅ ብቻ ነው ያለባችሁ። ማንንም ደግሞ ማመን የለባችሁ። ኧረ እሷ አታነሳም፣ ኧረ አሰሬ እሷ አታነሳም ምናምን አትበሉ። ያነሳሉ፣ ሌቦች ናቸው፣ ይሰርቃሉ። የታወቀ ነው አይደለም? ወርቅ የሚያክል ነገር ተራ ነገር እንኳን ከአንቺ ሊሰርቁ ይችላሉ። እግዚአብሔርን። ስለዚህ ከገዛችሁት ምን ማድረግ አለባችሁ? ክፍላችሁ ውስጥ አታስቀምጡ። የአንገትም የጆሮም ይሁን የጆሮም ከሆነ አርጉት፣ ምንም አይሆንም። በቃ አርጉትና ስራ ስሩ። የሆነ ቦታ ስትሄዱ ራሱ አርጉ። የትም ብቻ ሂዱም አትሄዱም፣ ቤት ውስጥም ሆኑ ስትተኙም ስትነሱም አርጉት። በቃ የአንገትም ከሆነ እንደዛው አርጉት አንገታችሁ ላይ። የእጅም ከሆነ እጃችሁ ላይ አርጋችሁ ስራውን ስሩ። ምንም አይሆንም። ወርቅ እኮ ነው። ምንም አይበላሽ። ምን አይሆን? ምንም አይሆንም። ወርቅ እኮ አብዛኛው ሰው የሚገዛው ለትርፍ ነው። ትንሽ በረከሰ ጊዜ ገዝቶ ትንሽ ጊዜ በኋላ ሲወደድ አውጥተው ይሸጣሉ። ግን እስከዛ ምን ያደርጉታል? አያስቀምጡም። ያገጡበታል፣ ይለብሱታል። እንደፈለጉ አንከራትቶት ወስዶ ሲሸጡ ያው ነው። ምንም አይሆን፣ አይቀንስ፣ አይበላሽ። ደግነቱ ምንድነው? ወርቅ የተባለበት ወርቅ ተብሎ ስም የተሰጠበት ምክንያት ራሱ ይሄ ነው። ወርቅነቱን ይዞ ቁጭ ይላል እንጂ አይለቅ፣ አይበላሽ። ስለለበሽ አይቀንስ፣ ምንም ነገር አይሆንም። የእውነት እንዳትሸወዱ። ከገዛችሁት አይቀር በቃ ልበሱት፣ ይመርባችሁ። እስቲ እንዴ አታያቸውም? እንደ አረቦቹ ማለት ነው ወርቅ። የኔ ቤት ሴትዮ ራሱ ሳያት ብዙ ወርቅ አላት። የአንገት ብቻ እንኳን ከአንድም 3 ነው ያላት፣ እኔ ማውቀው ማለት ነው። 3ቱንም ታዲያ የረከሰ ጊዜ ትገዛለች፣ ልክ ሲወደድ አውጥታ ትሸጣለች። ግን ያንን የእጅም አላት፣ ባይዘው የእጅም የጆሮም አላት። ግን የእጅም የጆሮም የአንገትም ምን ታደርጋለች? ብትተኛ፣ ሻወር ስትወስድ፣ ምን ስትሆን፣ ስትወጣ ስትገባ፣ ምንም እለዋ ላይ ነው ያለው። ጌታ ምስክሬ። በቃ እንዲህ ሁል ጊዜ እንዲደርድራ ብታይ እንዴ! እኔ እንደው አንዳንዴ ብዙ ነው ግራሙ የእሷ ደግሞ። አንዳንዴ ምን እላለሁ፣ እንዴች ሴትዮ አይከብዳትም እንዴ? ወርቅ ክብደት አለ ታውቃላችሁ። አይከብዳትም እንዴ? ግን ቆይ ለምንድን ነው ማለት ወጣ ስትል እንኳን ማትለብሰው እላለሁ። ለካ እሷም በምክንያት ነው አርጋ የምትዞረው። ሲቀጥል ደግሞ ልገጥበት ወርቅ አርጋለች፣ ዋው ወርቋ ተብላ ምናምን ትኖርና ከነ ትርፉ ሲወደድ ደግሞ አውጥታ ትሸጣለች። አያችሁ፣ ደስ የሚለው ወርቅ እንደዚህ ነው። አሁን እቺ ልጅ ምን አደረገች? ቦርሳዋ ውስጥ ቁጭ ማድረጓ በጣም ማለት ተበልታለች። በቃ ተሸውዳለች። የራሷም ይሁን የእናቷም ልልበስ ካለች ይሆናታል። የአንገትም ቢሆን የእናቷን ብታረግ ምንም ችግር የለም። አዲስ አይደለም ይሄ አሮጌ ነው አይባል፣ ወርቅ ነው፣ ያው ነው። ወርቅ ነው። ገባችሁ? ስለዚህ ከገዛችሁ አርጉት። ማርያምን እንዴ ቁጭ አታርጉት። ቢሰረቅ ባይሰረቅ በተለይ ቁጭ አታርጉት። በቃ ልበሱት። ስለሚሰረቅ ሳይሆን ልበሱትና በቃ አገጡበት ለራሳችሁ። ከዛ በኋላ ይቀጥላል፣ ይቀመጣል፣ እናንተ ጋር ይቀመጣል። ስትቸገሩ ደግሞ ከፈልጋችሁ አውጥታችሁ መሸጥ ትችላላችሁ። እግዚአብሔር አያምጣው ችግር። ግን እንደው ቢሆን እኔ አሁን እዚህ ቤት ሁኜ ወርቅ ገዛለሁ ብዬ ብዙ ጊዜ ለፍልፍ ያለው
ችግሩ አረቦቹ እናንተ ወርቅ እንድትገዙ አይፈልጉም ማለት ነው። እኔ በራሴ ነው ያየሁት። ደግሞ ይሄንን ወርቅ ገዛለው ብዬ እዚህ እኔ ያለሁበት ሀገር 1 ግራም 70 ዲናር እያለ ነው ያወራኋትኝ ሴትዮዋ። 70 ዲናር ማለት ወደ ዶላር ሲቀየር $100 ማለት ነው። ከዛ በኋላ ምን አለችኝ? አይ ቆይ ከዚህም ይቀንሳል። የዛኔ እሷ ስትገዛ አይቼ ነው የገዛችውን አይቼ በሰበቡ ነው ያነሳሁት። እኔም ገዛለሁ ብያት ከዛ ይቀንሳል ቆይ አለችኝ። እሺ ብዬ እንግዲህ ምን ላድርግ ያለ ፈቃዷ በቤቷ ቁጭ ብዬ እኔ እርገጥ ብዬ ወጥቼ ማድረግ አልችል ነገር እሷ ነች ወስደኝ የምታጋዘኝ እኔ አላውቀው። እሺ አልኳት። ጠበቅኩት። ምን ሆነ ወርቁ እየጨመረ 80 ከዛ 85 90 እያለ 100 ዲናር አሁን 100 ዲናር ነው 100 ምናምን ዲናር 103 ዲናር ነው ያለው አሁን። አስቡት አይቀንስም። ግን በዛ መሀልም እነግራታለሁ። ሁለተኛ ዙርም ነገርኳት። ወርቅ እኮ ፈልጋለሁ አውቄ ብትወስደኝ እንኳን ብዬ ውሰጂኝ ብዬ ጫና አድርጌ ማውራት አልችል እንዴ። ከዛ አልቀነሰም እያወቅኩ አልቀነሰም አልኳት። አይ አልቀነሰም እኮ ገና ነው። ግን በዛን ሰዓትም እሷ ትሄዳለች ትሸጣለች፣ ስትፈልግ ደግሞ ትገዛለች። እኔም ብቻ ነው ዝም ያለችኝ አለች። እንደገና 3ኛ ዙርም ጠየቅኳት። ከዛ ግን 3ኛ ዙር ስጠይቃት አልቀነሰም፣ ምናልባት ይቀንሳል ወደፊት አለች መልሳ። ከዛ ግን ምን አይነት ነው የምትገዢው ነው ያለች። አውቄ መቼም በልጅ አትጨክንም ለራሴ ካልኩ እሺ አትለኝም እውነት ብዬ ሄጄ ሀሳቤን ቀይሬ አልገዛም እንደምፈልገው አልኩና እኔ ለልጄ ነው የምገዛው አልኳት። ከዛ መጨረሻ ላይ ለልጅ ነው በቃ ሲቀንስ ወስድሻለሁ ስትል በእውነት ለወርቅ ብዬ ያስቀመጥኳት ያሰብኳት ብሬ ምን ሆነች መጨረሻ ላይ የሆነ የተቸገረ ሰው በቃ ልቤን የሚያጠፋ ንግግር ተናገረ፣ ነገረኝ፣ አሳዘነኝ፣ አውጥቼ ሰጠሁት። በቃ ረዳሁት ማለት ነው። ግን ያ ብር ተመላሽ ነው፣ ለእኔ ተመላሽ ነው። ነገር ግን አሁን ብድግ ብዬ ሄጄ ልግዛ እንኳን ብል አሁን አይመልስም ያ ሰውዬው። ቀስ ብሎ ወይ ወደፊት ነው የሚመልሰው። እና መጨረሻ ላይ ምን ሆንኩኝ? ያ ብርም እጄ ላይ ወጣ። እሷም አውቃ ፈቃደኛ አልሆነችም። እንደተመኘው ቀረው ማለት ነው። አንደኛ እንደዚህ ናቸው አረቦቹ። ስትፈልጉ ለሆነ ነገር እሺ ብሎ አይወስዷችሁ። እኔ በጣም አንዳንዴ ማርያምን የምገርመኝ ነገር ሰርተን አግኝተን የምንፈልገው ነገር ማድረግ እንኳን አንችልም። አያችሁ፣ እኔ አሁን ወርቅ ፈለኩ በብሬ ነው፣ ግን ፈቃደኛ አይደለችም፣ አልወሰደችኝም። በቃ እምቢ ብላ አውቃ የውሸት ቀጠሮ ስትሰጠኝ አመለጠኝ። ማርያምን ሁሉም ነገር ጠማማ። እኔ ማርያምን ለምንድን ነው የምንለፋው ነው እኔ አንዳንዴ ጥያቄ። ሰርታችሁ ለፍታችሁ ለራሳችሁ በራሳችሁ ልፋት ባገኛችሁት ብር ለራሳችሁ ማድረግ ልመና እንዴ? ኢትዮጵያ ውስጥ ደግሞ ስትኖሩ የችግሩ ራሱ በኩርኩም ይለናል እንዴ? ከዛ ችግር ተላቀን እዚህ መተን እንስራ ያማረን እናድርግ ስንል የሰው ችግር፣ የአረቦቹ ጠማማነት ማርያምን እንዴ አስቡ። እዛ ኢትዮጵያ ስትሆኑ የምትፈልጉትን ነገር ለማድረግ የለም፣ ብር ችግር ነው፣ አታድርጉትም፣ እየተመኛችሁ ይቀራል። እዚህ ደግሞ መታችሁ ለፍታችሁ እንደዚህ 24 ሰዓት ተገትራችሁ ሰርታችሁ ባገኛችሁት ገንዘብ የሆነ ነገር ልግዛ ልገጥበት ያማረኝ ላድርግ ስትሉ የሰዎች ጠማማነት። በኢየሱስ ክርስቶስም እኔማ አንዳንዴ ማርያምን ግን ምን አይነት ኑሮ ነው እላለሁ እኔ አንዳንዴ ማርያምን አንዳንዴ በቃ ጭንቅላቴ ላይ ይወጣና ጥያቄ ብዙ ነገሮች ይፈጥሩብኛል። እና ተጠንቀቁ እሺ ውዶቼ፣ ጥንቃቄ አድርጉ አደራ። ከገዛችሁም በደንብ ያዙ፣ ልበሱ፣ አታስቀምጡ፣ ቦክስ ውስጥ አታርጉት። በቃ አውጡት እና ደረሰኙን ብቻ ያዙት፣ አስቀምጡ። ደረሰኙን አይወስዱትም፣ አይሰርቁትም፣ ሲጀመር ቼክም አያደርጉትም። እና ሰብስክራይብ አድርጉኝ ከገባችሁ አይቀር። እሺ ውዶችዬ፣ በጣም ወዳችኋለሁ፣ አከብራችኋለሁ። ባይ እንገናኛለን ደግሞ በድጋሚ። ቁርሴን ልብላ፣ አልጨረስኩም ነበር፣ ልብላና ወደ ስራ ደግሞ ልግባ። 1ኛ ዙር ስራ ጨርሼ ነው። ሌላ ደግሞ ፎቅ ይቀረኛል። እሺ ቻው፣ ሰላማችሁ ይብዛ።